ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ቻናል ተመልካቾች፣ ዛሬ ደግሞ የሌላኛውን አክተር የጃኪ ቻንን አስገራሚ 10 እውነታዎችን እንመለከታለን። እሱ ጃኪ ቻን ነው። በፈገግታው በሚያስደንቅ የውጊያ ስልቱና በአደገኛ ትርኢቶቹ የምናውቀው ዓለም ሲኒማ ኦዶ። ነገር ግን ከዚህ ሁሉ ዝና በስተጀርባ ያልተሰሙ 10 አስገራሚ ታሪኮች አሉ። እነሆ ስለ ጃኪ ቻን 10 ምርጥ እውነታዎች። አንደኛ፣ እውነተኛ ስሙ ቻን ኮንግ ሳንግ ነው። ጃኪ ቻን በሚል ስም ዓለም ቢያውቀውም ሲወለድ የተሰጠው ስም ቻን ኮንግ ሳንግ ሲሆን ትርጉሙም በሆንግ ኮንግ የተወለደ ማለት ነው። ጃኪ የሚለውን ስም ያገኘው እንደ አውሮፓውያን አቆጣጠር በ1970ዎቹ አውስትራሊያ ውስጥ በግንባታ ሰራተኝነት በሚሰራበት ወቅት ከአንድ ጃክ ከተባለ ባልደረባው ነው። ሁለተኛ፣ የሰለጠነ የኦፔራ ዘፋኝ ነው። ከማርሻል አርት ችሎታው በተጨማሪ ጃኪ ቻን በሙዚቃው ዓለም ተሰጥቷል። በልጅነቱ በተማረበት የቻይና ድራማ አካዳሚ የኦፔራ ስልጠና ወስዷል። ይህ ችሎታው ከ20 በላይ አልበሞችን በተለያዩ ቋንቋዎች እንዲያወጣ አስችሎታል። እንዲያውም ለበርካታ ፊልሞች ማጀቢያ ሙዚቃዎችን ራሱ ዘፍኗል። ሶስተኛ፣ የኩንግ ፉ ኮሜዲ ዘውግ ፈጣሪ ነው። ከብሩስ ሊ ሞት በኋላ ብዙዎች የሱን ቦታ ይተካል ብለው ቢጠብቁም ጃኪ ቻን የራሱን መንገድ ፈጥሯል። ከባድና ቁም ነገረኛ የነበረውን የኩንግ ፉ ፊልም ስልት በመቀየር በአስቂኝ እንቅስቃሴዎችና በኮሜዲ የተቀላቀለ አዲስ ዘውግ ፈጥሯል። በ1978 በተሰራው ስኔክ ኢን ዘ ኤግልስ ሻዶ የተሰኘው ፊልሙ የዚህ ዘውግ መጀመሪያ ስኬት ነበር። አራተኛ፣ በአንድ ወቅት የብሩስ ሊ ተተኪ ተደርጎ ተቆጥሮ ነበር። በወጣትነቱ በብሩስ ሊ ፊልሞች ፊስት ኦፍ ፊውሪ እና ኢንተር ዘ ድራጎን ላይ በትርኢት ሰሪነት ወይም ስታንትማን ሰርቷል። ከብሩስ ሊ ድንገተኛ ሞት በኋላ የፊልም ፕሮዲውሰሮች ቀጣዩ ብሩስ ሊ ይሆናል በሚል ተስፋ ቢመርጡትም እሱ ግን የራሱን ማንነት መገንባት መርጧል። አምስተኛ፣ በፊልም ቀረጻ ወቅት ከሞት ተርፏል። በአርሞርድ ኦፍ ጎድ ፊልም ቀረጻ ወቅት ከዛፍ ላይ በመውደቁ የራስ ቅሉ ተሰብሮ አጥንቱ ወደ አእምሮ ገብቶ ነበር። ይህ አደጋ ለሞት አድርሶት የነበረ ሲሆን በፍጥነት በቀዶ ጥገና ሕክምና ህይወቱ ሊተርፍ ችሏል። ይህ አደጋ በህይወቱ ካጋጠሙት ሁሉ የከፋው እንደሆነ ይናገራል። ስድስተኛ፣ የራሱ የሆነ የትርኢት ሰሪዎችን ስታንት ቲም ማህበር አለው። በፊልሙ ላይ በተደጋጋሚ በሚደርሱ አደገኛ ጉዳቶች ምክንያት ጃኪ ቻን እና ቡድኑ ኢንሹራንስ ለማግኘት ይቸገሩ ነበር። በመሆኑም የጃኪ ቻን የትርኢት ሰሪዎች ማህበር ጃኪ ቻን ስታንትማን አሶሲዬሽን የተባለ የራሱን ቡድን አቋቁሟል። በዚህ ማህበር አማካኝነት ለቡድኑ አባላት ስልጠናና የህክምና ሽፋን ይሰጣል። ሰባተኛ፣ የጊነስ ወርልድ ሪከርድ ባለቤት ነው። ጃኪ ቻን በህይወት ያለ ተዋናይ በርካታ ትርኢቶችን የሰራ መስት ስታንት ባይ ኤ ሊቪንግ አክተር በሚል የጊነስ ወርልድ ሪከርድ ባለቤት ነው። በተጨማሪም በቻይኒዝ ዞዲያክ 2012 ፊልም ላይ ከጸሐፊነት እስከ ተዋናይነትና ምግብ አብሳይነት ድረስ 15 የተለያዩ ሚናዎችን በመያዝ በአንድ ፊልም ላይ በርካታ ክሬዲቶችን የማግኘት ሪከርድ አለው። ስምንተኛ፣ ታላቅ በጎ አድራጊ ነው። ጃኪ ቻን በበጎ አድራጎት ስራዎቹ በስፋት ይታወቃል። እንደ አውሮፓውያን አቆጣጠር በ1988 የጃኪ ቻን የበጎ አድራጎት ፋውንዴሽን ጃኪ ቻን ቻሪቴብል ፋውንዴሽን መስርቷል። እንዲሁም በተለያዩ ጊዜያት ለተፈጥሮ አደጋ ተጎጂዎች ለትምህርትና ለሕክምና በሚሊዮን የሚቆጠር ዶላር ለግሷል። ዘጠነኛ፣ የሆሊውድ ዎክ ኦፍ ፌም ኮከብ ባለቤት ነው። ለሲኒማ ኢንዱስትሪ ላበረከተው አስተዋጽኦ እንደ አውሮፓውያን አቆጣጠር በ2002 በሆሊውድ ዎክ ኦፍ ፌም ላይ ኮከብ ተሰጥቶታል። በተጨማሪም እንደ አውሮፓውያን አቆጣጠር በ2016 የክብር ኦስካር ተሸልሟል። አስረኛ፣ በአንድ ፊልም ላይ መጥፎ ገጸ ባህሪን ተጫውቶ አያውቅም። ጃኪ ቻን በፊልሞቹ ላይ ሁል ጊዜ ጥሩ ገጸ ባህሪን ብቻ ነው የሚጫወተው። ለህፃናት አድናቂዎቹ ጥሩ አርአያ መሆን እንደሚፈልግ ስለሚያምን መጥፎ ገጸ ባህሪን ከመጫወት ይቆጠባል። ከአስቂኝ ተዋናይነትና ከማርሻል አርት ጥበበኛነት ባሻገር ጃኪ ቻን የጽናት የፈጠራና የልግስና ተምሳሌት ነው። በቀጣይ ስለማን እንድንሰራ ትፈልጋላችሁ? ሀሳባችሁን በአስተያየት መስጫው ላይ አስቀምጡልን።